በሀገሪቱ በአሁኑ ወቅት እየታዩ ያሉ ለውጦች በሰላማዊ መንገድ ለመታገል ምቹ መደላደል የሚፈጥሩ በመሆናቸው ወደ ሀገር ለመግባት መወሰናቸውን የተባበሩት የኦሮሞ ነጻነት ግንባር ከፍተኛ አመራሮች ተናገሩ። የግንባሩ ከፍተኛ አመራሮች አዲስ አበባ ገብተዋል። ሙባረክ መሐመድ የዚህን ዜና ዝርዝር ይዟል። የሀገሪቱን የፖለቲካ ምህዳር ለማስፋትና የዲሞክራሲ ስርዓቱን ለማጠናከር መንግስት የተለያዩ ስራዎችን እያከናወነ ይገኛል። የተለያዩ የትግል ስልቶችን የሚከተለው የፖለቲካ ኃይሎችም ወደ ሀገር ውስጥ እየገቡ ይገኛሉ። ከነዚህ ኃይሎች ውስጥ አንዱ የሆነው የተባበረው የኦሮሞ ነጻነት ግንባር ከፍተኛ አመራሮችም ወደ ሀገር ገብተዋል። የግንባሩ አመራሮች አሁን በሀገሪቱ የታዩ ያሉ ለውጦች በሰላማዊ መንገድ ለመታገል ምቹ በመሆናቸው ወደ ሀገር ለመግባት መወሰናቸውን ተናግረዋል። ሀላ ቀብሶን ቢየከሰት ከሰቱ አሁን በሀገሪቱ ውስጥ ያለው ሁኔታ ለሰላማዊ ትግል ምቹ በመሆኑ መንግስት ያቀረበውን ጥሪ ተቀብለን ወደ ሀገር ገብተናል። በሀገር ውስጥ ከአባላቶቻችንና ደጋፊዎቻችን ተፎካካሪ የፖለቲካ ፓርቲዎች እንዲሁም ከመንግስት ጋር የምንወያይ ይሆናል። እዚህ ሀገር ውስጥ ሰላማዊ በሆነ መንገድ ትግል ማካሄድ ይቻላል በሚል መንግስት ያደረገውን ጥሪ ተቀብለን ነው ለውይይት እዚህ የመጣ ነው። ትግሉ የህዝብ ነው። የአንድ ድርጅት ወይም የአንድ ቡድን ወይም የግለሰብ አይደለም። ካሁን በኋላ እንደዚህ አይነት አካሄድ እንደዚህ አይነት በግል ወይም በድርጅት የሚወስንበት ዘመን አልፈዋልና የጋራ ግብ ስላለው ከህዝብ ጋራ የተጀመረው እንቅስቃሴ ከግቡ ይደርሳል የሚል እምነት አለኝ። ተስፋም ብቻም ሳይሆን ሙሉ ከእምነቴም የድርጅቴም እንደዛ ነው። በመሰረቱ በዚህ 3 ወር ውስጥ ያለው ለውጥ ተስፋ የሚሰጥ ብቻም ሳይሆን ይሄ የመጣው ለውጥ የግድ ማጠናከር እንዳለብንና ከጎን ቆመን የተጀመረውን ወደ ግቡ እንዲደርስ ማድረግ የግድ መሆኑን ነው የምናምነው። መንግስት የፖለቲካ ምህዳሩን ለማስፋት በውጭ ሀገር የሚገኙና የተለያዩ የትግል ስልቶችን የሚከተሉ ኃይሎችን ወደ ሀገር ውስጥ እንዲገቡ ያስተላለፈውን ጥሪ ተከትሎ ተባበረው የኦሮሞ ነጻነት ግንባር ከፍተኛ አመራሮች ወደ ሀገር ውስጥ መግባታቸው የሚያስመሰግን ነውም ተብሏል። በመንግስት በኩል የቀረበውን ጥሪ ተከትሎ የገቡ ፖለቲካ ፓርቲዎች በሀገራችን የተጀመረው የለውጥ ጉዞ አካል እንደሚሆኑ በጽናት በማመን በጣም ትልቅ ጅማሮና የሚያበረታታ ውሳኔ ነው የሚል ነው ያለን። የተባበረው የኦሮሞ ነጻነት ግንባር ደጋፊዎችም በቦሌ ዓለም አቀፍ ኤርፖርት ተገኝተው ለአመራሮቹ አቀባበል አድርገዋል። ሰኔ 16 ቀን በመስቀል አደባባይ የደረሰው የቦምብ ጥቃት የተጀመረውን ለውጥ እንደማይገታም የሐረሪ ብሔራዊ ክልላዊ ርዕሰ መስተዳድር አቶ ሙራድ አብዱል ሃዲ ገለጹ። የሐረሪ ክልል የሃይማኖት አባቶች፣ የሀገር ሽማግሌዎችና የክልሉ ተወላጆች በጥቁር አንበሳ ስፔሻላይዝድ ሆስፒታል በመገኘት ተጎጂዎችን ጎብኝተዋል። ወይንሸት ደጀኔ ወይዘሮ አዳነች ወብል ይባላሉ። ልብስ በማጠብ የ15 ዓመት ልጃቸውን ያሳድጋሉ። እኚህ ሴት ታዲያ ለጠቅላይ ሚኒስትር ዶክተር አብይ አህመድ የምስጋናና የድጋፍ ሰልፍ ላይ ተገኝተው ደስታቸውን እየገለጹ ነበር። በቦምብ ጥቃቱ የቀኝ እግራቸው ላይ ጉዳት የደረሰባቸው ወይዘሮ አዳነች በጥቁር አንበሳ ሆስፒታል ሕክምናም እየተሰጣቸው ይገኛሉ። ያ ለጠቅላይ ሚኒስትሩ ስራው ስንግባሩ ደስ ብሎኝ ነው። እኔ ከደስታዬ አንጻር ነው ልብስ ጠብዬ ታዝዬ ያንን ልብስ ጥዬ ነው የወጣሁት። አዎ ለዚህ ጥሩ በቅንነት ልብ የሚሰራው ፕሬዝዳንታችን ደስታው መካፈል አለብኝ ብዬ ነው የወጣሁት። ይሄ ጉዳት ደርሰኛል ብዬ ሳላስበው ለደስታው ነው ደስታ መንፈሴ ስለሞላ ነው የወጣሁት። ልክ እንደ ወይዘሮ አዳነች በቦምቡ ጥቃት የደረሰባቸው ታካሚዎች የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይን ጨምሮ የተለያዩ የፌዴራልና የክልል መንግስታት የስራ ኃላፊዎች እየጎበኛቸው ነው። የሐረሪ ብሔራዊ ክልል ርዕሰ መስተዳድር አቶ ሙራድ አብዱል ሃዲና የሀገር ሽማግሌዎች፣ የሃይማኖት አባቶች በጥቁር አንበሳ ስፔሻላይዝድ ሆስፒታል ተገኝተው ተጎጂዎቹን ጎብኝተዋል። የተጎጂዎቹን ቤተሰብ አጽናንተዋል። በሰላም ወጥተን እንገባለን ብለው ነው የመጡት። እነዚህ ላይ ያልታሰበ አደጋ ነው የደረሰባቸው። እነዚህ አደጋውን ያደረሱ ሰዎች አይደሉም፣ ሰይጣናዊ ስራ ነው። ይሄ ሰይጣናዊ ስራ ማንንም ሰው ልቡን አቀሰለ ነው። የክልላችን ነዋሪዎችም ልባቸው ቆስለዋል፣ አዝነዋል። ይሄ ደግሞ የጀመርነውን ትግል ያስቀጥላል እንጂ ትግሉን ወደ ኋላ አይጎትተውም። እንደ ክልሉ መንግስት
አሁን ለተጎጂዎቹ ያው በአቅማችን 1 ሚሊዮን አሁን ድጋፍ መስጠታችን እገልጻለሁ። በጉብኝቱ ላይ የተገኙት የሀገር ሽማግሌዎችና የሀረሪ ተወላጆች ድርጊቱ የሚያሳዝንና አሁን የተጀመረው ለውጥ እንደማይገታው ገልጸው ይህ ተግባር ዳግም እንዳይፈጸም የሀገር ሽማግሌዎቹና ነዋሪዎቹም የበኩላቸውን እንደሚወጡ ገልጸዋል። በጣም ነው ያዘን ነው እንኳን ሳንመጣ እዛ ሆነን ነው አዝነን ነው የወጣን የመጣ ነውና እዛ እንዳው ለድጋፍ እንወጣለን ቀደምን ምስልሱን ነው ማየት ያለብን እዛ ሄደን ማየት ማለት ብሔር ብሔረሰቦችን ወክለን እዛ እነሱን ማየት ማለት ከድጋፉ እኩል ነው። ወኒ እማ አክማል ጎዱ ቀምደሰታ አከባ ገዳዲስ እኛ አባገዳዎች ማድረግ ያለብን ነገር ቢኖር ህብረተሰቡ ሰላምና አንድነቱ እንዲጠበቅ ከመሪዎቻችን ጋር በመተባበር መስራት ነው። ይህንንም አጠናክረን እንቀጥላለን። አሁን አብይም መንገድ መከተል ብቻ ነው። ፍቅርና ይቅርታ ብሏል። የድሮ ቂማችንን ትተን ይቅርታ ተደርገን በአንድነት ተያይዘን ወደፊት መሄድ ብቻ ነው። በቦምብ ጥቃቱ ጉዳት የደረሰባቸው ወይዘሮ አዳነችም ስለሚደረግላቸው ድጋፍ አመስግነው እኛ የከፈልነው መስዋዕትነት ለአንድነትና ለሰላም ነው፣ ህብረተሰቡም ሰላሙን ለማስጠበቅ መረባረብ አለበትም ሲሉ ለኢቲቪ አስተያየታቸውን ሰጥተዋል። በአዲስ አበባ ሰኔ 16 በተፈጸመው የቦምብ ጥቃት ህይወቱን ላጣው ወጣት ቡሳ ጋዲሳ የመንግስት የስራ ኃላፊዎች የወጣቱ ቤተሰቦችን አጽናንተዋል። ሰለሞን ጸጋይ የዚህን ዜና ዝርዝር ይዟል። በአዲስ አበባ መስቀል አደባባይ ሰኔ 16 በተካሄደው የድጋፍ ሰልፍ ላይ በተፈጸመው የቦምብ ጥቃት ህይወታቸውን ካጡ ዜጎች መካከል ወጣት ቡሳ ጋዲሳ አንዱ ነው። ወጣቱ የተወለደው በኦሮሚያ ክልል ምዕራብ ወለጋ ዞን ዩብዶ ወረዳ ነው። እናም የወጣቱ ቤተሰቦች የደረሰባቸውን መሪር ሀዘን ለማጽናናትና ለመደገፍ ከጠቅላይ ሚኒስትር ጽህፈት ቤት የተወከሉ የስራ ኃላፊዎች በወጣቱ ቤተሰብ ተገኝተው አጽናንተዋል። እርግጠለኔ ካዝኔ ነይንዱዋ ከተወለደን ጀምሮ ሰው ይሞታል። እናት አባታችንንም ስንቀብር ነበር። የዚህን ወጣት አሟሟት ልዩ የሚያደርገው እንደ አንድ ጀግና በክብር በትግል ላይ መሰዋቱ ነው። ይህ ደግሞ ጠቅላይ ሚኒስትራችንንም የኢትዮጵያ ህዝብንም በጣም አሳዝኗል። ስለዚህ ማዘን እንዳለ ሆኖ እንዳናዘን የሚያደርገን ደግሞ ታሪክ ምን ጊዜም የሚያስታውሰው መሆኑ ነው። የአዲስ አበባ ከተማ የ40/60 ቤቶች ፕሮጀክት ዋና ስራ አስኪያጅ አቶ መኮንን አምባዬ ለተጎጂ ቤተሰቦች የሚደረገው ድጋፍ ይቀጥላል ብለዋል። ልቡነማ ከበጀማዳ ልቡነማ የሰው ህይወት ክቡር ነው። የሰው ህይወት እንደተፈለገ የትም መጣል የለበትም የሚለውን አስተሳሰብ ለማምጣት ነበር ህዝባችንም እነ ዶክተር አብይም ሲታገሉ የነበረው። ስለዚህ ይህንን ለውጥ የማይፈልጉ አካላት ይህንን ተግባር ፈጽመዋል። እንደ ሀገር ወደ ኋላ መመለስ የለብንም። ሆኖም በወንድማችን ላይ በተፈጸመው ድርጊት የከተማ አስተዳደሩ ለቀብር ማስፈጸሚያ ብቻ የሚውል የ50 ሺህ ብር ድጋፍ አድርጓል። ወደፊትም ከናንተ ጎን በመቆም አስፈላጊውን ድጋፍ እንደሚያደርግ ክቡር ከንቲባው አቶ ድሪባ ኩማ በዚህ መልኩ አስተላልፈዋል። የሟች ቤተሰቦች በበኩላቸው በወጣት ቡሳ ሞት የተሰማቸው ሀዘን ጥልቅ ቢሆንም መንግስት እያደረገላቸው ያለውን ድጋፍ አመስግነዋል። ወንድሜ ቢሞትም መንግስት ባደረገልን ነገር በጣም ተደስቻለሁ። የዚህ ታሪክ ተካፋይ በመሆኔም ደስተኛ ነኝ። መንግስትንም በጣም አመሰግናለሁ። የአካባቢው ነዋሪዎችም ለወጣት ቡሳ ጋዲሳ መታሰቢያ እንዲሰራላቸው ጠይቀዋል። ከኢቲቪ በቀጥታ እየተላለፈላችሁ የሚገኘውን ዜናችን እየተከታተላችሁ ነው። የኢንፎርሜሽን መረብ ደህንነት ኤጀንሲ ዋና ዳይሬክተር አቶ ተመስገን ጥሩነህ ሰኔ 16 በአዲስ አበባ በተካሄደው ህዝባዊ ሰልፍ ላይ በደረሰው የቦምብ ጥቃት ጉዳት የደረሰባቸውን ዜጎች በጥቁር አንበሳ ስፔሻላይዝድ ሆስፒታል በመገኘት ጎብኝተዋል። አቶ ተመስገን በጉብኝታቸው ወቅት ባስተላለፉት መልእክትም የሀገሪቱን ልማትና እድገት የማይሹ አካላትን ህብረተሰቡ በነቃ ሁኔታ በመከታተልና ከድርጊታቸው እንዲቆጠቡ ማድረግ እንዳለበት ገልጸዋል። ተቋማቸው ጉዳት ለደረሰባቸው ወገኖች ድጋፍ እንደሚያደርግና ከጎናቸው እንደሚቆምም እንዲሁ። እንግዲህ የአደጋ የተደቀነው ህዝቡ ላይ ነው። የተሰበሰበው ህዝብ ውስጥ ነው እንደዚህ አይነት ነገር የተከሰተው። ስለዚህ እንደዚህ አይነት ነገሮች ለሀገር እድገትም ለህዝቡ አንድነትም ለልማትም ለመልካም አስተዳደርም ለዲሞክራሲ ስርዓት ግንባታም በጣም እንቅፋት ነው እና የወረደ ሀሳብ በጣም ተቀባይነት የሌለው አስተሳሰብና አመለካከት ነውና እንደዚህ አይነት ጉዳዮች ወደፊትም እንዳይከሰቱ አሁን ህብረተሰቡ በየቦታው የጠቅላይ ሚኒስትሩን አጠቃላይ እንቅስቃሴ በመደገፍ ላይ ስላለ በዚህ አካባቢ የሚደረጉ ድጋፎች ላይ ህብረተሰቡ አካባቢውን ነቅቶ እንዲጠብቅ ነው ጥሪ ማስተላለፍ ነው። የተጎጂ ቤተሰቦችና ሌሎችንም እንደ ሌሎች የመንግስት ተቋማትና እንደ ህብረተሰቡ እንደሚያደርገው ድጋፍ አቅማችን በፈቀደ መጠን ለመደገፍ ያው እናስባለን።
የኢንፎርሜሽን መረብ ደህንነት ኤጀንሲ ከጥቁር አንበሳ ስፔሻላይዝድ ሆስፒታል ጋር የያዛቸውን ፕሮጀክቶች በፍጥነት እንደሚያጠናቅቅም ዋና ዳይሬክተሩ በዚህ ወቅት